የህዝብና የመንግስት ጥምረት ለተሻለ አካባቢ በየካ ክፍለ ከተማ ወረዳ 6 በቀድሞ ቀበሌ 28 እና 9 ተብለው በሚጠሩት አካባቢዎች ለረጅም ዓመታት የቆየው የቆሻሻና የፍሳሽ ማስወገጃ ችግር የአካባቢው ነዋሪዎች ዋነኛ የጤናና የሰላም ስጋት ሆኖ ቆይቷል። የፍሳሽ መፍሰስና በአግባቡ የማይወገድ ደረቅ ቆሻሻ የአካባቢውን ውበት ማጥፋቱ ብቻ ሳይሆን የመልካም አስተዳደር እጦት ማሳያ ሆኖ ለወረዳው አመራር ትልቅ የቤት ስራ ነበር። ይሁን እንጂ የወረዳው አስተዳደር ይህንን ችግር በዘላቂነት ለመፍታት ቁርጠኝነትን አንግቦ ተነሳ። የመንግስት በጀት ብቻ ከመጠበቅ ይልቅ የአካባቢውን ጉዳይ የኔም ጉዳይ ነው በሚለው መርህ በመከተል የአካባቢው ማህበረሰብና ባለሀብቶችን በማስተባበር በጋራ በተደረገ የገንዘብ የጉልበትና የሀሳብ አስተዋጽኦ የፍሳሽ ማስወገጃ መስመሮችና የቆሻሻ ማጠራቀሚያ ግንባታዎች ተከናውነዋል፣ ለአገልግሎትም በቅተዋል። ይህ ተግባር የህዝብና የመንግስት ጥምረት ምን ያህል ውጤታማ ሊሆን እንደሚችል በተግባር ያሳየ ታላቅ ስራ ነው። ዛሬ በእነዚህ መንደሮች አካባቢው ጽዱና ሳቢ ሆኗል። ለዓመታት በችግሩ ሲማረሩ የነበሩ ነዋሪዎችም አሁን ላይ ባገኙት እፎይታ ደስታቸውን እየገለጹ ይገኛሉ። ከዚህ በፊት እዚህ አካባቢ ያለው ፍሳሽ በጣም አስቸጋሪ ነበረ፣ ግን ያው ከነበረው በጣም ተቀንሷል። ሰላም ያስገድሉ ክረምት በመጣ ቁጥር መከራችን ነበር። ጎርፍ ወደዚህ እየገነፈለ ቤት ቀደም ላስወጣንበት ጊዜ አለና ይሄ ረጅም ጊዜ ሳይፈታ የነበረ መልካም አስተዳደር አሁን በጣም እናመሰግናቸው የምንላቸው ወንድማችን አቶ ዳንኤል ይህን ነገር በበጎ ፈቃደኝነት በመስራታቸው በጣም እናመሰግናለን። ወረዳውን በርግጥ በጣም ችግር ነበር፣ መግባት መውጣት አንችልም ነበረ። ውሃ በጣም ይሞላ ነበረ ግቢው። ኢቭን የዝናብ ብቻ ለሽንት ቤት ይቀላቀል ነበር። አስተዳደሩ መልካም አስተዳደር አይቶልኝ ይሄን ጉዳይ ስለፈጸመልኝ ሌላ ደስታለኝ። ቀደም ሲል በሽታና ሽታ ያሰጋን ነበር። አሁን ግን በሰላም የምንኖርበት አካባቢ ተፈጥሮናል የሚሉት ነዋሪዎቹ ለተገኘ ውጤት ለአስተዳደሩና ባለሀብቶች ምስጋና አቅርበዋል። ይህ ወረዳ 6 አስተዳደር ስኬት ለሌሎች አካባቢዎችም አርአያ የሚሆን ነው። በጋራ ከቆምን ከተባበርን የማይፈታ ችግር የማይታለፍ ጋሬጣ የለም። ልማታችን በላባችን፣ ጤናችን በእጃችን።